ምሳ በላን ቀጥታ ልደት አለብኝ ብላ ሄደች። አደረች አትደሪ ስላት አደረች። በነጋታው መዋለች እስከ 9 ሰዓት። ምክንያቱም ከሱ ጋር ዛሬም ግንኙነት ዛሬ የተሱ ጋር አድሬ ከሆነ እንደነገው ደግሞ እዛኛው ጋር አድሬ ያለው እቺ ልጅ ከናሴ ፍስክ ጀምራ ሁለታችንም እያስኬደች ነው። እኔውም አልዋሸው ነገር ክርስቲያን ይማተባልኝ። እሺ አሁን የወለድሽው ልጅ ማን ነው? አላቅም። ይሱ ይሁን የዛ ይሁን አላቅም። ነውር የሚባል ደግሞ ነገር አለ። ነውር ማለት አንዲት እናት ያረገዘችው ከማን እንደሆነ እስከማታውቅ ደረጃ ድረስ አስገዳጅ ባልሆነ ሁኔታ ለዛው ታብሌት የምጠቀመው ነበር ማለት ነው። ግንኙነት ሳረክ ከሱ ጋር ተጠቀማለሁ። ግን ማለት ነገር ከነገረች ወዲህ በቃ ጭንቅላት ያለ መጀመሪያ የተናገረው ማን ነው? አንተ ነህ የጠየካት ልጅ አለ ይበለ ወይስ አንቺ ነሽ ልጅ አለ ብለሽ? በቡግንጅ ምክንያት ራሱ ነው የጠየቀው። ራሷ ናት። ቡግንጅ ምንድነው አለችኝ። ቡግንጅ ሲወጣ ምንድነው አለችኝ። እኔ እንጃ አልኳት። ወንድ ልጅ አለ ተብያለሁ። ወንድ ልጅ አለ ይሉኛል ሰዎቹ ያለኝ ራሷ ናት። ተወጇልሽ? ታቃቋን ንገሩኝ። ችግር እኔ ወዳታለሁ። በቃ ልጅ የኔ ከሆነ እኔ ማላሳድግበት ምንም ምክንያት የለም። እሱ ጋር አብረን ግን ቤቢን ወልጄ ግንኙነት የለንም ካልክየዋለሁ። እሺ ከለከልሽው? ካልክየዋለሁ። አብረን እንኖራለን ግን ካልክየዋለሁ። እሺ